የኛን ስሜት የሚጎዳና የሱን ስም ዝቅ የሚያደርግ ነገር ማን ነገር የለበትም ነው ያን ያለ ነው። እዚህም የመጣንበት ዋነኛው ዓላማ በደንብ ሁሉም ሰው አስመሮ እንዲያዳምጠን የምንፈልገው ነፃነት በህይወትም እያለ ደግ ልብ የነበረው በዙሪያው ላይ የነበሩ ሰዎች መልካም ሲያደርግ የነበረ ብዙ ሰዎችን ያገዘ የደገፈ ሰው ነው። ስለዚህ ይሄ ነገርኛ እንዲቋረጥ አንፈልግም። በነፃነት ስም ለማንም ድጋፍ ቢደረግ ችግር የለብንም። ለተቋም ለምሳሌ ለመቄዶንያ የገቢ ማሰባሰቢያ ቢደረግ እኛ አልተቃወምንም። ሲጀምር በህይወትም እያለ አግዟል። ነገር ግን ምንድነው እኛ የምናስቀምጠው አንደኛ የቀኑ መርሃ ግብር ሃይማኖታዊ ይዘቱን መንፈሳዊ ይዘቱን ይዞ ወንድማችን ነፍስ ይማር ተብሎ እዛም ካሉ አባቶች ጋር ከዚህም ካሉ ከቤተሰብ ጋር ከጓደኞቹ ከሚወድ ከወዳጆቹ ጋር ሆነን በጋራ ነፍስ ይማር የሚለው ፕሮግራም እንዲካሄድ እንፈልጋለን። ከዛ ውጪ የ80ውን ቀን አስመልክቶ በመቄዶንያ የገቢ ማሰባሰቢያ መርሃ ግብር ይደረግ። ገቢው ሙሉ ለሙሉ ለመቄዶንያ ይሁን፣ ችግር የለብንም። እኛ ይሄንን እንፈልጋለን፣ እንቀበለዋለን። ነገር ግን የቤተሰቡ ይሁንታ ያስፈልጋል። እኛ አቅጣጫውን እኛ እንምራው። ስለ ነፃነት ሲነገር ማን ሞቶ ይናገር ምን ይነገርለት የሚለውን ነገር እንደ ቤተሰብ አቅጣጫ ይቀመጥልን ነው እንጂ ያልነው በሱ ስም ምንም አይነት ገቢ አይሰበሰብ አላለም። ለመቄዶንያ ይሰብሰብ የሚለውን ነገር እንዲያዝ እንፈልጋለን። ቀጣይ ግን ሁሉም ሰው እንዲረዳ የምንፈልገው ነፃነት እውነት ለመናገር ሁሉም ሰው ያለቀሰለት፣ ህፃኑ አልቅሶለታል፣ አዋቂው በሁሉም አቅጣጫ በውጭም በዓለምም ያላችሁ የምትወዱት አድናቂዎቹ እሱ በህይወት እያለ ልመናን አይፈልግም። በስሙ እንዲለመን አይፈልግም። እኛ አሁን በስጋ ቢለየን መንፈሱ ያየኛል። እኔ እንደታለቀው አልጋ ላይ ሆኜ ሰው እንደዚህ ነበር የሚናፍቅ አይነበረ መጥቶ ቴኬር የሚያደርገኝ ሰው አጣው። እንዴት ሊሆን ይችላል ያልኩት። በቃ እንደዛ ነው የነበረው አለኝ። እና ሆስፒታል ብቻዬን ነበር የነበርኩት። ነርሶቹ ናቸው በጣም ዲሲፕሊን ናቸው፣ እነሱ የተንከባከቡኝ። እንዴት ይሆናል እዛ ባለቤት አለች አለ ሲል አይ ወንዴ ግድ የለህም እንደዛ አልነበረም የነበረው። እንደውም እሷ በጣም ልብ የሚሰብር አጥንት የሚሰብር ነገር ሁሉ ተናግራኛለች። ከፈለክ ብትሆንና መጽሐፍን ይዘህ ሂድ። ምን ብትሆንና መጽሐፍን ከቤት ይዘህ መሄድ ትችላለህ። ከየትኛው ቤት? አዲስ አበባ ካለው ማለት ነው የሚል ጠንክር ያለ ነገር ተናገረች። እና ያው ከዛ በኋላ እንግዲህ እዛ የተወሰነ ነገር እንክብካቤ አደረጉለት ሆስፒታሉ ላይ። ከዛ ወደ ኢትዮጵያ መጣ። ቅድም እንዳለችው ህይወታችን እነሱ አገኙት። ከዛ ባለው ነገር በጣም ተጎሳቅሎ ተጎርቶ መጣ። መጨረሻ ላይ የአሜሪካው የሕክምና ጉዳይ እዛ ያለችው ባለቤቱ ቀና ነገር ስለሌላት ቀና ልብ ስለሌላት እና እሱን ለማገዝ ፈቃደኛ ስላልሆነች ነው ያልታከመው እዛ እንጂ መታከም ይችል ነበር እዛ። ከዛ ዞሮ ዞሮ ምን ተባለ? እኔ በአጋጣሚ እንግዲህ በዙሪያው ብዙ ሰው ነው ነፃነት ታውቃለህና በጣም በዙሪያው ብዙ ሰው አለ፣ ጓደኛ የሚል አለ፣ አብሮት ብዙ ሰው ነው የሚውለው። እና መጨረሻ ላይ ግን ህንድ መታከም አለበት የሚል ጫና ተፈጠረ። መጨረሻ ላይ እኔ ተመረጥኩኝ። ወንድሙ አወያዩኝ፣ ደውለው ጠየቁኝ። ምን ችግር አለው ለወንድሜ እና ሊቨር ያስፈልገዋል ጉበት ያስፈልገዋል ተባለ። በዛ ጉዳይ ላይ እኔ ምርመራ አደረግን። ማነው አደራ ሆስፒታል። ከዛ አጠቃላይ ያለውን ፕሮሰስ እኔ እሱ እህቴ ሆነን ነው ኢሚግሬሽን እስከ ህንድ ኤምባሲ ድረስ ያለውን አጠቃላይ ሂደት አብረን ጨረስን። መጨረሻ ላይ እኔ ያው ጉበት ልሰጠው ካስፈለገው በቃ ያስፈልገዋል ተብሎ በቃ እኔ ምርመራ አደረኩኝ። ሙሉ ቼክ አፕ ተደረገን። እዛ ጥቁር አንበሳ ሄደን ተፈራረምን። እነዚህ ፕሮፌሰሮች ነበሩ፣ ዶክተሮች፣ 3 ሆነው ተቀመጥን። ጥያቄ ጠየቁን። ከዛ በኋላ ተፈራረምን። ወንድሜ ስለምወደውና በህይወት እንዲኖር ስለምፈልግ እሰጠዋለሁ ብዬ እኔ ፈረም። ከዛ ተያይዘን ህንድ ሄደን ማለት ነው እንደ 40 ቀን በህክምና አብረን ቆይንና ህንድ ያልታከመበት አንዱ አሜሪካን ሀገር መታከም የቻለ ያልታከመበት አንዱ ምክንያት ምንድነው? የባለቤቱ አልተረዳችውም፣ ፈቃደኛም አልነበረችም። ለምንድን ነው ፈቃደኛ ያልሆነችው ባለቤቱ? ይህንን ጉዳይ በደንብ እናወራበታለን፣ እንድናወራበትም እንፈልጋለሁ። እናንተ እንደ ቤተሰብ እንደ ቅርብ ቤተሰብ የምታውቁት ነገር ካለ ብታካፍሉን። አይ ይሄ ባይነሳ ጥሩ ነው ካላችሁ ደግሞ መዝለል እንችላለን። ግን ፈቃደኞች ከሆናችሁ ብታካፍሉን ደስ የሚለን ነገር። የምታውቁት ነገር ነበር ወይ? ምንድን ነበር? ፈቃደኛ አይደለችም ማለት በራሱ ምን ማለት ነው? ሚስት ነች፣ ትዳር ነው፣ ልጆች አሏቸው። ስለዚህ ከልጆች ማለት የባል ህይወት አይደለም ወይ? ምንድን ነው ፈቃደኛ አይደለችም ማለት? የምታውቁት ነገር ካለ እስኪ ወንዴ የምትነግረን ካለ። እንግዲህ እኔ እንዳልኩ ያው ህንድ ሄድን፣ የህክምናው ፕሮሰስ ተጀመረ። 40 ቀን ነው እየተቀመጥነው። እኔ በ40 ቀን ውስጥ
በጣም ብዙ ነገር ነው ያወራነው። እኔ እንደውም ያን አጋጣሚ በጣም ስለምፈልገው አነሳን በትዳሩ ጉዳይ እንዴት ነው ነገር አልኩትኝና እስከ መቼ ድረስ ነው በዚህ ሁኔታ የሚቀጥለው? ትዳርህን ነው ትዳርህ በቃ በዚህ ሁኔታ እስከ መቼ ነው የሚቀጥለው? ወይ አንተ ወደዛ ሄደህ አሜሪካን ሀገር መስራት ያለብን ስራ መስራት ያለብህ ተጨማሪ ሙያህን እንኳን የምትወድ ከሆነ እዛው አብረህ እየሰራ እንደ ሌሎቹ አርቲስቶች እንደዛ መኖር አለብህ፣ ወይም እሷ ወደዚህ መምጣት አለባት የሚል ነገር አነሳሁኝ። አይ እሷ ወደዚህ መምጣት አትፈልግም እና እንዴት ነው በዚህ ሁኔታ የሚቀጥለው የሚል ነገር አነሳሁኝ። ግን ዞሮ ዞሮ ምንድነው እኔ ያው እሱም ጋር ስናወራ የነበረው የነገረኝ አንደኛ እሱ ትክክለኛ ማንነቱ ፒውርሊ ነፃነትን አባትነቱን ሳይሆን የሚፈልግ የነበረው ጥቅሙ ነው። ምን ማለት ነው ጥቅሙ? ማለት በቃ እሱ ከዚህ እንደውም የነገረኝ መጨረሻ ላይ የተግባቡትና የተማመኑት ከኢትዮጵያ እሱ አይደለም በትዳሬ ጥሩ አይደለሁም ቢልም ህጋዊ ሚስት አይደለ? ህጋዊ ሚስት እንደመሆኑ መጠን ህጋዊ የሆነ ባልሽ ታሟል፣ ችግር ውስጥ ነው ያለው። እንደዚህ የነፃነትን ባህሪ ታውቁታላችሁ። ደፍሮ የሚናገር አይነት ሰው አይደለም፣ ችግሩን አውጥቶ የሚያወራ ሰው አይደለም፣ በራሱ የሚችል ሰው ነው ብላችሁኛልና ከሚስቱ ጋር ለማውራት ለመነጋገር ያለበትን ችግር ለማሳየት እሷም አስፈላጊ የሆነ ድጋፍ እንድታረግ እንደ ሚስት የልጆቹ አባትም ስለሆነ ይሄን ነገር ከሚስቱ ጋር አላወራችሁ ነበር? ሚሚ ከእሷ ጋር አስናቀ አውርቷል መሰለኝ። አስናቀ አውርቷል። እሺ አስናቀ ሲያወራ እሱ እንደውም ወደ አሜሪካ እሱም ይዞት ሊሄድ አብሮ ሊሄድ እንዳሰበ ነው የነገረኝ። ነፂ አስናቀና እሱ አብሮ ሊሄዱ። እሺ እሱ እዛ ከዛ እሷ ጉበት ምናምን እኮ እዚህ እንደዛ አይነት ህጋ ያለው ነገር አይሰራ ምናምን ሲባል እሱ ሲጃር አልሄድም ያለው። በቃ አልሄድም ነፂ አልሄድም ማለት አልሄድም። ምክንያቱም ቤት ውስጥም እያለ ራስህ ተነስተህ ራስህን ምግብ ስራ አይነት ነገር ነው። እንደሱ መቆም አቅቶት አልገባኝም። ምግብ ራሱ ተነስቶ እንዲሰራ ነው የተደረገው። አሜሪካን ሀገር ላይ ሲነግረኝ ለኔ እንደነገረኝ ታሞ ያለ ነው። እኔ ልጆችን ምግብ አብስላለሁ አንተ ራስህን አብስል አይነት ነገር ነው የሰማሁት። ለኔ የነገረኝ እኔ እስከማውቀው ማለት ነው የነገረሽ ነው ለኔ የነገረኝ ነው። ለኔ ነገረኝ። ግልጽ አድርጊልኝ። እሱ አሞታል የዛኔ እኔ ተኝቻለሁ አለ። የእሷንና የልጆቹ ምግብ ሰርተህ ተነስተ ብትፈልግ የራስን ምግብ ሰርተ ብላ አለኝ ለኔ ማለት ነው። እሱ ታሞ ተኝቶ ስለዚህ ለምንድን ነው የሚሄደው? የሚያስታምም ሰው እኮ ያስፈልጋል ሲባል እሱ አብሮ ሊሄድ እንዳሰበ ነው እኔ የነገረኝ ማለት ነው። ነፂና አስናቀ አብሮ ሊሄዱ ወደዛ ግን ከእሷ ጋር እያወራ ነበር። እሱ ግን ያንን ኮንታክት በሙሉ ለሙሉ አቋርጠው አልፈለገም ከሚስቱ ጋር። ከአስናቀንም መስማት አልፈለገም ነፂ። ከዛ ህንዴድን እንደሄድን የኔ ልደት አይሮፕላን ላይ አክብሮት ነበረ። እስቲ ዛሬ አይሮፕላን ላይ እኔ እንዳጋጣሚ ተወለድኩበት ቀን ነበር። እሱን አክብሮ ሻምፓኝ ምናምን ሰጡትና ያችን ጠጥቶ ነበረ። ያችን ሻምፓኛን እዛ ስንሄድ ታየ። እንደሄድን ነው ቀጥታ ወደ ሕክምና ይገባው። እዛ በጣም የምትገርም ልጅ ነበረች፣ ሜሮን ትባላለች። እዛ ሕክምናውን ስናረግ መጠጡ ስላለ ለአንድ ሳምንት ምንም አይነት ይሄን ይጠጣና ይምጣ ተባለ። ውሃ ምናምን በቃ የተሰጠው ነገር አለ። ምንም አይነት መድኃኒት አልተሰጠው። ውሃ ብቻ እየጠጣ የተሰጠን ምግብ አለ፣ ወተት፣ ኮርንፍሌክስ፣ እንቁላል ቅቅል ምናምን። በቃ በጣም ደስተኛ ነበር እዛና በሳምንት ውስጥ ሽሪንክ እንትኑ ተስተካክሏል፣ ጉበቱ ማለት ነው። በአንድ ሳምንት ውስጥ በ10 ቀን ማለት ነው። ከዛ ስለዚህ ይሄ ልጅ የታሸጉ ምግቦች ይሄ ቺፕስ ምናምን ለስላሳ መጠጦች ምናምን እነሱ አይነት ነገሮች ናቸው እንትን የሚሉት ለስላሳ ኮካ ምናምን እንደዛ ነገሮች ካልወሰደ ይድናል ተባለና እንደገና ድጋሚ ከ10 ቀን በኋላ እቺ ፕሮቲን ሼኮች ምናምን ፕሮቲኖችን አዘዘለትና ለምርመራ ድጋሚ ተደረገለት ማለት ነው። ልክ ከተቀመጥን በ30ኛው ቀን አካባቢ እንትን ተባለ ማለት ነው። ሲታይ አሪፍ ነው። ከዛኛ እኔና ወንዴ እንደውም ምናልባት መጠጥ ሲከለከል አዲክቲቭ ሊሆን ይችላል ይመርመር ሲል አልመረመርም ያለኝ መተው እችላለሁ ሲል በፍጹም መመርመር አለበት አለ። ተመረመረ። ወንዴ እንደውም ይመርመር አለ። ተመረመረ። ሲመረመር መጠጥ አዲክትድ አይደለም ልጁ። እኛ እንደውም በቃ እዚህ መድኃኒት አለ ይታዘዝልሃል ሲባል እሺ በቃ ለሌላ ሰው እንኳን እንግዛው ብለን ስንለው አይቻልም አለ።
እንጂ መጠጥ እንዳይጠጣ የመጠጡን ስሜት የሚተካላት። አዎ ለምን መድኃኒት አለች እሷን ስትወስድ መጠጥ የሚባል ነገር አጠጣም። እሺ እና እኛውን የዛኔ ወይ ዝም ብለን ገዝተን ሰውየው ጽፎልን ማድረግ እንችል ነበር። እንደው አንዳንዴ ሳስበው እሱ ለሙድ ነው አለ እኮ። እኔ ለሙድ ነው እንጂ እንትን ምለው እንትን አይደለም ብተው ተዋለሁ ብለው ትቷል። እውነትም እዛም 40 ቀን ስንቀመጥ ትቷል። እና እኛ ህንድ በነበርን ሰዓት ልንሄድ 1 ሳምንት ሲቀር እነሱ መጡ። እነማን ናቸው? ሚስቱና ልጆቹ ተሰብስበው መጡ። የት ህንድ ነው የመጡት? ከዚህ ኢትዮጵያ። እሺ ኢትዮጵያ መጡ። ሊሄድም አላለችም። እኛ ሄድን፣ ተቀበልናት። ቆይ አልገባኝም። ባለቤቱና ልጆቹ ነፂ ወደ ህንድ ሊሄድ ሲል መጥተው ነበረ። እና ሚስቱ አሜሪካዊት ነች። አዎ የአሜሪካ ቪዛ አሜሪካዊት ሆና ወደ ህንድ ለመግባት ኦን አራይቫል ነው ማለት ቪዛ መጠየቅ ምናምን የሚያስፈልጋት አይመስለኝም። ሶ አብሬው ሄጄ ላስታሞ የሚል ነገር አልነበረም። አልነበረም። እኔ ስጠይቀው አብሬ ልሄድ አላለችም ስለው አይ አላለችኝም አለኝ። እና መታ ነበር እሷ? አዎ እዚህ ነበረች። እኛ እዛ ሆነን ማለት ነው። የሚገርም ነገር፣ በጣም የሚያስቅ ነገር ነው። ይበሳጫል። እኔ ሌሊት ነው የምነሳው። እኔ እና እሱ ሌሊት ነው የምንነሳው። ሌሊት እንነሳለን፣ አብረን ወክ እናደርጋለን ረጅም ሰዓት እና ያሳየኛል ቤቶች። ይሄ ቤት 44 ሚሊዮን ብር ተባለ እና እኔ 20 ሚሊዮን ላርግ አንተ 20 ሚሊዮን ተበደርና እሱ ተበድሮ ለሕክምና ሄደው ማለት ነው። እና ይሄን ቤት እንግዛው ምን ታስባለህ? እናታችን ማለት ነው ወደ ፒያሳ የሄደበትን መንገድ ወደ 4 ኪሎ የሄደበት እዛ ውስጥ ቲያትር ያን ጀምሯል ብያለሁ። እንደገና ዩኒቲ ምናምን እየተወዳደረን በቃ ልጁ ጎበዝ ነው እንትን ይጽፋል፣ ሬዲዮና ይጽፋል ምናምን እና የዛኔ ሲታመም አባታችን አንቺ በድለሽ ነው በደንብ ምግብ ስለማይወስድ ነው አይነት ነገር ብሎ ወስዶ እሱ ጋር እንዲውል አደረገው ማለት ነው። ራሱ ጋር አባታችን ጋር ሲውል ነው እዛ ከፒያሳም ልጆች ከዚህ አሁን ቲያትር እዚህ ሰፈር ላይ ይሰራል ብያለሁ አይደል? ትምህርት ቤትም ይሰራል፣ ሚኒ ሚዲያ ምናምን ይሰራል። ከዛ ነው ተነስቶ ከዛ በኋላ ነው የ10 ቀበሌ ልጆች ተገናኝተው እዛ የተገናኘው ማለት ነው እንጂ 29 ዓመት ደግሞ በዛ ላይ ምሽ ይሁን 29 ዓመት ማለት ነው። አንድ ሰው እኮ ፍሬው ነው የሚታየው። 29 ዓመት ስትኖር እኛ አሁን ስንመጣ ለእያንዳንዳቸው ጓደኞች ለነሉባክ ለሙሉ አንድ ቆርኪ መጠጥ እንዳይጠጣ ከእናንተ ጋር ነው የሚውለው ንገር እኔ ይመሰክራሉ። አደራችሁ ቆርኪ በቆርኪ ከአንድ ዓመት በኋላ ይቻላል ችግር የለውም ለ7 ወር በትክክል እንደተጠቀመ አውቃለሁ እኔ ተብሏል። ጓደኛ ማለት እኮ እኔ በፖሊስም ቢሆን አሳስባለሁ። እውነት እንደዚህ ሞደው ከሆነ ማለት ነው እውነት ለሱ ህይወት የምሳሳለት ከሆነ ይሄን ነገር መከላከል ይቻል ነበር። ፌስቡክ ላይ እኮ ተጽፏል እኮ አይደል? የዛሬ 3 ወር የሆነ ከመሞት 3 ወር በፊት አጠገባ ያላችሁ ብሎ የተጽፏል። አጠገቡ ያሉትን ማን ናቸው የነበሩት ማለት ነው። ገባ? አንተ እኮ ይጣላሉ እርስ በርስ እኮ ራሱ ጓደኛሞች ራሱ የግጭት ነገር አለ እርስ በርስ ያሉት እርሱ የኔ ጓደኞች እኔ ጓደኛ የለኝም የሱ ጓደኞች ናቸው ነው የሚለው ነፂ ራሱ በቃ የሌለ ማለት ነው። ከፍተኛ ጠጭም መካከለኛ ጠጭም ብንም ጠጪ አንድ ላይ ላው ላይ የተከመረበት ማለት ነው። ሂሳቡን ግን የሚከፍለው እሱ ነው ነፂ ነው የሚከፍለው። ይሄን እናውቃለን። እያንዳንዱ እዛ ውስጥም እኮ የሰፈራችን ልጆች አሉ ኢንፎርሜሽን እያንዳንዱ እኔ ሄንከን ጠጣ እዚህ ቦታ ብዬ ጠይቄው አውቃለሁ። ከዛ ይሄን እኮ ሌላ ሰው ቢጠጣ ቢጠጣ አይነግርሽም ማለት ነው። እንዴ ለምን ትጣለ ነፂ እዛ ድረስ እኔ ልጄን ጥዬ ወንዴ ይሄር ነው እኮ አንተን ለማስታመም ነው ብዬው አለው እንደዚህ ወቅሽው አውቃለሁ። እና ከጓደኞቹ ጋር ይጠጣ ነበር እያልሽ ነው? አዎ ይጠጣ ነበር። ይሄን አሁን 3 ዓመት እዚህ እንትን ራሱ አልመጣም። የሚገርም 3 ዓመት ጭቆ እንደነበር አውቃለሁ ነሰብሊ ጋር ማለት ነው። እዛ ነበረ። ወደዚህ አሁን ታገስ ጋር እኮ እቺ ሊሞት 3 ወር ሲቀራት ነው የመጣ ወደዚህ ወደ ታገስ ምንድን ነው? ይቅርታ እኔ ታገስን ራሱ 3 ቀኔ ነው ካየሁት አላውቀውም። ግን ስለ ታገስ በደንብ ነው የሚወራው እሰማለሁ። ታገስ የሚባል ቤት አለ እዛ ነው የሚያሳልፈው ሲሉ ሰማለሁ። ታስታውስ እንደሆነ ለቅሶ ላይ ታገስ ጋር እኮ ቀጠሮ ነበረ ነፂ አይነት ነገር የቀብሩ ቀን አስናቀ መድረክ ላይ ሆኖ ሲያወራ አዎ ልክ በቃ የሆነ ስራ ፕሮጀክት ምናምን ነው የመሰለኝ እኔ እውነት ለመናገር። በኋላ ለካስ ታገስ የሚባለው ሌላ ነገር ነው። ምክንያቱም እኛ ተናግረናል። መጠጥ ቤት ነው በቃ መጠጥ ቤት ነው። እዛ ነው በጣም የሚያሳልፉት። እውነተኛ ጓደኛ ማለት
ያለውን ችግር አንተ የሱ ነፂ የሱን ችግር እንደሚፈታ ሁሉ የሱን ነገሮች ይዞት እንደሚፈታው ነግሮኛል። በመኪና ውስጥ አስቀምጦኝ ብሎኛል። የሱን ችግር እንድፈታ ነው የሚያዞረኝ። ስለዚህ መኪናዬን በዚህ አጋጣሚ ለአንድ ነገር ላውራ። ተኝቶ ነበረ ነፂ ሊሞት 1 ወር ሲቀረው ተኛ። ለ3 ቀን ሆስፒታል ለ5 ቀን ተኛ። ለ5 ቀን ኤግዛክትሊ ተኝቷልና በጤናው ጉዳይ ላይ ተዋወራን ከሴትዮዋ ጋር። እንዴት ነው ምናምን ስላት ከሴትዮዋ ጋር ማለት ከሚስቱ እናት ጋር? አዎ ሚስቱ እናት ወደ አክሱም ትሄድ ነበረ። በአጋጣሚ ደወለችልኝ። እንዴት ነው በቃ ልሂድና እኔ ጠዋት ምግብ ላብስልለት ብያልኩት። ምክንያቱም የልጁ የምግብ ችግር እንደሆነ ይሰማኛል። ምክንያቱም እኔ ለዛ ነው ምግብ የማበስልለት። ዘይቱም ሁሉንም ኦሊቭ ዘይት በቃ በመጠኑ የሚሆነው ለሱ የሚመቸውን ለሱ የሚስማማውን እንደበላ የማስመለስ ምናምን ነገር ስላለ እንደዛ ሲሆን እኔ የምሰራለት ነገር አያስመልሰው፣ በቃ ይስማማዋል። ሰው ደግሞ ልክ ስታስመልስ በህመሙ ሳይሆን የሚመስለው ጠጥተ ነው የሚመስለው። ይሄ ራሱ መገፋት በጣም ከባድ ህይወት ገጥሞታል ይሄ ልጅ። ለዛ ነው ያን ነገር ከቨር ለማድረግ ስል ነው ሳህኖች ታፐርዌሮች ገዝቼ በዛች ፈተፈታለሁ። በልቶ ከሄደ ማታ ደግሞ እንትን ብዬ መኪና ውስጥ ራሱ ፍሪጅ እንገዛለን ምናምን እለው ነበር ሁላ ማለት ነው። እና የዛኔ ተኛ። ከሷ ጋር አወራ። ለካ እሷ ደውላ ነፂ ሂድ ብለዋለች አስናቀን ማለት ነው። ከዛ ማነች ሂድ ያለችው? እናትየው ጋር። ከእናትየው ጋር ሂድ ስትለው እኔ ግን ትንሽ ሌሊት አሞት ነበረ ሲመላለስ ነበረ ሽንት ቤት ምናምን ብላው ደወለችለት። ስትደውልለት ከኔ ጋር ተደዋወለ። ወንድሜ ላይ የተደረገው ነገር ትክክል ስላልሆነ ማለት ነው። ሰው አንዳንዴ ሻማ ነው ዝም ብሎ አንድም ሰው ሳይረዳው ዝም ብሎ አልፏል። ሐዘን ከባድ ነው ማለት እንዳልክ እንደዚህ ነው። ድምጸንደስ እንኳን የሚያደርገን እሱ ነው። እሱ የቤታችን ሁሉ ነገር ነው። አሁን ከነፃነት ጋር በተያያዘ የሚነሱ የሚወሩ ከተማው ላይ ደግሞ ማህበረሰቡ ላይ ጥያቄ የፈጠሩባቸው በርካታ ነገሮች አሉ። ለምን እንዴት የሚሉ ከትዳሩ ጋር በተያያዘ ከኑሮ ጋር በተያያዘ ከሚኖርበት የሚስቱ እናት ህይወት ጋር በተያያዘ እንዲሁም ደግሞ በህመሙና ከህመሙ ጋር በተያያዘ እጅግ በጣም በርካታ ጥያቄዎች ተመልካቾች ላይ ይነሳል። ይህንን ጉዳይ እንግዲህ እንደ ቤተሰብ እናንተ በጣም ክሊር እንደምታደርጉት ተስፋ አድርጋለሁ። ዛሬ በግልጽ ሜዳው ላይ እንይዛለን ብዬ ተስፋ አድርጋለሁ እና ቆይታችን ይቀጥላል ከሚሚና ከወንድ ጋራ አብረን ጨዋታችንን ቆይታችን የምንቀጥል ነው የሚሆነው። እኔ በዛ በህዝብ መሀል እንደዛ ነፃነት እንዳልተባልኩኝ ሰው በቃ በህዝብ መሀል የኖርኩ ሰውዬ እዛ ሆስፒታል ሆኜ አንድ ሰው መጥቶ አባከና የሚለኝ ሰው አጣሁ እና ሰው ባየው ቁጥር አልጋ ላይ ሆኜ ሰው እንደዚህ ነበር የሚናፍቅ አይነበረ መጥቶ ቴኬር የሚያደርገኝ ሰው አጣሁ። እንዴት ሊሆን ይችላል ያልኩት በቃ እንደዛ ነው የነበረው አለኝ። ከሷ ጋር ነበሩ ያውቃሉ እያንዳንዱ ነገር። ነፂ በህይወቱ ደስተኛ እንዳልነበረ ሁሉ ነገር በቃ ያም ተስፋ መቁረጡ ብዙ ነገሮችም የነበሩት እዛ ጋር ባለ ህይወት እንደነበረ ያውቃሉ ነበር። እኔ ተከራክረናል፣ በብዙ ተከራክረናል። ዛሬ እዚህ ሳይደርስ ነገሩ እኔ ለሱ ባለመቆሜ አንደኛ ያለው ይሄ ሁሉ ነገር ሳይፈጠር ማንም ተነስቶ ሳይዘባርቅ አለመናገር ነገር አሁን ይቆጨኛል። የሚገርም ነገር እስከ ያሁኑ ደቂቃ ድረስ ሰዓቱ እንደዚህ መዘግየቱ በራሱ ነው ማለት እዛ ቤት ውስጥ ምን ያህል ግፍ እየተሰራ እንደነበረ ማለት ነው። በጣም ውስጡ አንጀቱ እያለ የኖረ ልጅ ነው። በጣም በህይወቱ ሲጸጸት የነበረው ተስፋም የቆረጠበት ነገር እኔ እዛ ለቅሶ ላይ እኔ እንደውም ባለፈው ብያለሁ፣ ትንሽ ለቅሶ ፈልጉልንና እስቲ እርማችንን እንኳን እናውጣ ብያለሁ። እኔ እንዴት ይሆናል እዛ ባለቤት አለች አለ ሲል አይ ወንዴ ግድ የለህም እንደዛ አልነበረም የነበረው። እንደውም እሷ በጣም ልብ የሚሰብር አጥንት የሚሰብር ነገር ሁሉ ተናግራኛለች። ከፈለግ ብቱት ሆነና መጽሐፍን ይዘህ ሂድ። ምን ብቱት ሆነና መጽሐፍን ከቤት ይዘህ መሄድ ትችላለህ። እዛ ጋር በቃ አወራን። ከዛ በኋላ ነው እንትን ማለት አለ ተመልሼ ወደ አሜሪካ አልሄድም ማለት ተመልሼ ወደ አሜሪካ አልሄድም። ለምንድን ነው ተመልሶ ወደ አሜሪካ ያልሄደበት ምክንያቱ? እንደው ነፂ በህይወት እያለ ካጫወተሽ ከነገረሽ ለተመልካቾች ብታደርሽልኝ ደስ ይለኛል። ለምን ነበር መሄድ ያልፈለገው? ፈቃደኛ ከሆንሽ ብቻ። እሺ ሰው ግን የለኝም ብሎኛል። እንግዲህ በጣም ሰው የለኝም ነው ያለኝ። እንዴት ማለት ስለው በቃ ወንዴ እንዳይመስልህ ሰው የለኝም። እሱ
ትክክለኛ ማንነቱ ፒውርሊ ነፃነትን አባትነቱን ሳይሆን የሚፈለግ የነበረው ጥቅሙ ነው። እዚህ ጋር ግን አንድ ነገር ማንሳት ፈልጋለሁ። እየተምታታብኝ ነው። የኢቢኤሷ ሚሚና አሁን ያለችው ሚሚ ተለያዩብኝ። ይኸውልህ እንዳልክ ምን መሰለህ ኢቢኤስ ላይ ስንቀርብ ስንሄድ ለሌላ ፕሮግራም የተጠራ ነው ማለት ጎፈንድሚ ምናምን ተብሎ አይደለም የተጠራ ነው። በጣም ብዙ ጭቅጭቅ ብዙ መከፋቶች ነበሩ እዛ ቦታ ላይ። ግን እውነቱ ያ አይደለም። በቃ ነፂ ይሄንን ህይወት አይኖርም አይለመንለትም። በድሬ ልቅበር ስለው ነበር እሱም ተናግሮታል ይሄን ባይዘው ኢንተርቪው ላይ። ስለዚህ እኛ አሁን የሱ ቃል ይከበር በስሙ እንዳይለመን እግዚአብሔር ያጽናችሁ። እንዳልሽው ነው እኛ የምናደንቀው የምንወደው ስናየው ደስ የሚለን ወዳጅ ኮሜዲያን ፐብሊክ ፊገር ነው ያጣ ነው። እናንተ ግን ወንድማችሁን ያጣችሁት። ስለዚህ ሀዘናችሁ ምን ያክል ሊሆን እንደሚችል ይገባኛል። ምን ያክል እንዳዘናችሁ፣ ምን ያክል እንደተሰማችሁ፣ ምን ያክል በሀዘን ውስጥ እንዳላችሁ ደግሞም ሀዘን ውስጥ ከሚወጣ ድረስ ጊዜ ሊወስድባችሁ እንደሚችል ይገባናል እና እግዚአብሔር ያጽናናችሁ፣ መንፈስ ቅዱስ ያጽናናችሁ። እኔ እንቅልፍ አሁን ተኛ ይሆናል እችን ካወራው በኋላ እውነትም ነገር ምንም ደስተኛ ያደረገ ከባለቤት ጋር ትጣላለህ፣ ያነጫንጫል። ለምን ወንድሜ ላይ የተደረገው ነገር ትክክል ስላለው ማለት ነው። እንጂ እኔ እንዲህ ነው ማለት አልፈልግም። ግን እያንዳንዱ ነገር ሲበስል ይሄ ልጅ ከተጋባ ጊዜ ጀምሮ ከነሱ ጋር ሲበስል ሲያዝን የነበረ ልጅ ነበር። ከሚስቱም እናት ጋር እያልሽኝ ያለሽው? አዎ ከሚስቱ እናት ጋር አሁን 4 ዓመት ምናምን ተባለ እንጂ ከመጀመሪያ ጊዜ ጀምሮ መረጋጋት። አሁን እሱ መጽሐፍ ሁሉ አእምሮ ይጽፋል ይገጥማል ምናምን የነበረው ግጭት ግን በጣም የሚያስጠላ ነበር። እኔ አንዳንዴ ገፍተን እንሄዳለን ቤቱ ገፍተን የሚገርም ነገር ስንሄድ በቃ አንተ ለደቂቃ እዛ ቦታ ላይ መቀመጥ የሚከብድ ነው። እሱ ያንን እኔ የሚገርምህ ከ2000 በኋላ ልጁ እኮ ብዙም አልጻፈም ማለት ይቻላል። የተረጋጋ ነገር ይፈልጋል። ጽሁፍ እኮ የተረጋጋ ቦታ ይፈልጋል። መንደረኛ ነው ያደረጉት ልጁን ማለት ነው። ቤቱ እንዳይቀመጥ ከዛ እዚህ ወሬ እኔ እንደውም አንድ ጊዜ ሄደ ያኔ በደም ሳይነግረኝ ለምን ሄደ እዛ አርፋት ነው አሜሪካ እዛም ድረስ እኮ ነገር ይመጣል አለ። እንደዚህ ብሎኛል እኔ ማለት ነው። እና እኔ ለልጆቹ የተለመነው ነገር የለመንኩት ነገር ወንድሜን እንዳገዝኩ ነው የምቆጥረው። ግን ያ እነሱን ያልኩበት መንገድ እኔና እነሱ እንተዋወቃለን ማለት ነው። እንደው የተጠራንበት ዓላማ ጎፈንድሚ አልነበረም። የተጠራንበት ዓላማ ለሌላ ነበር። እስቲ ለምን ዓላማ ነበር የተጠራችሁት? ኢቢኤስ ላይ ነፄንና ሞግሰውና እንደውም ሻማ ማብራት እውነት ለመናገር እኔ በጣም ትክክል አልነበርኩም በወቅቱ። አምሮዬም ትክክል አልነበረም። በቃ ብዙ ነገሮች ኮንፊውዝድ ሆነን ነበር። እሱ በሞተ ሰዓትም የነበረው ነገር በጣም የሚያስጠሉ ነገሮች ነበሩ እዛ ጋር። ምን ማለት ነው? እዛ ጋር አንደኛ እኛ እውነት ለመናገር እሱ ከስሙ አንጻር ከክብሩ አንጻርም የሱን የማስቀበር አቅም አልነበረንም። እዛ ጋር ግን ያው ስሙ አስቀብሮታል ልጁ። ስሙ እዛ ጋር የነበረውን ነገሮች ተሸፍኖለታል። እዛ ጋር በጣም አቢዩዝ እየተደረግን ነበረ። እነሱ ደግሞ ከውስጥም ቤቱ እኛ እንድንጠቀም አልፈለጉም ነበር። ቤት ውስጥ የነበረው ነገር አልገባኝም። አቢዩዝ እየተደረግን ነበር ማለት ምን ማለት ነው? ለመሰለሽ ይህን ጥያቄ ወንድሞችን በተመሳሳይ ሁኔታ ቅሬታ ያነሳሉ። ሌሎች ወንድሞችሽ እና ተመሳሳይ ቅሬታ አለባቸው። ወንድማችንን በተገቢ ሁኔታ አልቅሰን በምንፈልገው ልክ አልቀበር ነው ብሏል። የሚያጽናኑ ሰዎች፣ ሀዘንተኞች ከናንተ ይልቅ እኛ መቼም ለቅሶ ቤት ነበርን አይደለ? ከናንተ ይልቅ ሌሎችን ሰዎች ይደርሱ ነበረ። እስቲ ግልጽ አድርጊልኝ፣ በደንብ እንድታብራሪልኝ ፈለግኩ። ምንድን ነው አልገባኝም። አሁን ምን አለ መሰለህ የዛኔ አሁን ነፄ 3 ወር ምናምን አካውንት ተዘግቶበት ነበረ። አካውንት በሆነ በንግድ ፍቃድ ምክንያት ተይዞበት ነበር። ልጅ ጎበዝ ነው፣ በጣም ሰራተኛ ነው እና በዛ ምክንያቶች የኢኮኖሚ ችግር ገጥሞት ነበረ። ከዛ ምን ይሆናል መሰለህ እዛ ጋር
እኛ ወንድማችንን እኔ ወንድሜን ያጣሁት አባቴን፣ ጓደኛዬን፣ ሚስጥረኛዬን በቃ ብዙ ሚስጥር ነው የምናወራው ከነፄ ጋር ማለት ነው። እኔ ሰው ፊት ማልቀስ አልፈልግም። ረዳሻለሁ። ብዙ ነገር ነው ያጣሁት ወንድሜ። ብዙ ነገር ነው የምናወራው፣ ብዙ ነገር ነው የምንተጋገዝ የነበረውና እቁብ የለውም፣ እድር የለውም፣ ገንዘብ የለውም አይነት ነገር በቃ እዛ ጋር የሚባል የነበረው ያሁን ከመሞቱ የበለጠ እኛን የሚጎዳ ነበረ። በቃ የሆነ ቦታ ላይ እቁብ የለውም እድር፣ ግን ያ ነገር እየተከናወነ ነበረ። እኛን እዛ ጋር ደግሞ የነበረውን ሰው አይዟችሁ እኛ አለን አይነት ነገር ነበረ። ምን ማለት ነው? ምን አውቃለሁ እኔ ራሴ ግራን የገባኝ። አንደኛ እውነት ለመናገር እኔ ጋር ነበር ይዟቸው የሚመጣው የነበረው ጓደኞቹ ማለት ነው። እነሱ ግን የነበሩት ከሌላ ሳይድ ላይ ነበሩ። ሌላ ሳይድ ምን ማለት ነው? አልገባኝም። ከዛ ጋር ነበሩ፣ ያውቃሉ እያንዳንዱ ነገር። ነፄ በህይወቱ ደስተኛ እንዳልነበረ ሁሉ ነገር በቃ ያም ተስፋ መቁረጡ ብዙ ነገሮችም የነበሩት እዛ ጋር ባለ ህይወት እንደነበረ ያውቃሉ ነበር። እኔ ተከራክረናል፣ በብዙ ተከራክረናል። ከመጀመሪያ ጀምሮ ስንከራከር ነበር እና የነበረው ነገር ለኛ ችግሩን ለነሱ ደግሞ አይዟችሁ አይነት ነገር ነበረ እና ያ ነገር እላያችን ላይ በጣም ብዙ እኔ በተለይ በጣም ሞራሌን የጎዳው ነገር ነበረ። እዛ ጋር እንደ ሴትዮዋም ጋር የነበረው ደስ የማይል ነገር ነበረ ማለት ነው። ደስ የማይል ነገር ማለት ምን ማለት ነው? እዛ ጋር የኔ እንግዶች አይደሉም የሚመጡት አይነት ነገር ይባላል። የኔ እንግዶች አይደሉም፣ እኔ እንግዳ የለኝም አይነት ነገር። ሚስትየው ነች ወይስ እናትየው ነች? ሚስትየው እናትየው